በተፈጥሮ ስፒች ሲግናል ወይም የሰው ልጅ ድምፅ እስከ 4 ኪሎ ሄርዝ ነው ፍሪኩዌንሲው። እስከ 4 ኪሎ ሄርዝ ነው ፍሪኩዌንሲው። ይህንን 4 ኪሎ ሄርዝ ደግሞ ዌቭሌንግዙን ካልኩሌት ስናደርግለት ዌቭሌንግዝ ኢዝ ኢኳል ቱ ስፒድ ኦፍ ላይት ዲቫይድ ባይ ፍሪኩዌንሲ አድርገን ዌቭሌንግዙን ስንሰራው የሰው ልጅ ቮይስ በጣም ኢምፕራክቲካል የሆነ እስከ 75000 ሜትር ድረስ ዌቭሌንግዝ ይኖረዋል ማለት ነው። ሎው ፍሪኩዌንሲ ሃይ ዌቭሌንግዝ ይሆናል። ስለዚህ አንቴና ዲዛይን የሚደረገው ደግሞ ዌቭሌንግዝ ፓራሜትርን ኮንሲደር ተደርጎ ስለሆነ ዌቭሌንግዙ በጨመረ ቁጥር አንቴና ሳይዙም እየጨመረ ይሄዳል ማለት ነው። ፎር ኤፊሽንት ራዲዬሽን አንቴና ሌንግዙ ዌቭሌንግዝ ዲቫይድ ባይ 4 ነው። ዚስ ዌቭሌንግዝ ኢንክሪዝ ባደረገ ቁጥር የሚያስፈልገን አንቴና ሳይዝ በጣም እየጨመረ ይሄድና ኢምፕራክቲካል ይሆናል ማለት ነው። ለምሳሌ ስፒድ ኦፍ ላይት ዲቫይድ ባይ 4 ኪሎ ሄርዝ አድርገን 75000 ሜትር አንቴና ሳይዝ እናገኛለን። ይሄን 75000 ሜትር ዌቭሌንግዝ ዲቫይድ ባይ 4 አድርገን አንቴና ሌንግዝ ካልኩሌት ስናደርግ ወደ 18850 ሜትር ይሆናል which is impractical ማለት ነው፣ አይታሰብም። ስለዚህ ሞጁሌት አድርገን የሁማን ቮይስን ስፒች ሲግናልን ፍሪኩዌንሲ በመጨመር ዌቭሌንግዙን ቀንሰን አንቴና ዲዛይን ፖሲብል እንዲሆን እናደርጋለን ማለት ነው።